ልጄ ታማብኛለች፣ ጤነኛ አይደለችም። ይህንን የምለው ከልቤ ነው። መታመሟን እመቤቴ የቀደጨቻት አዛኝቷ ታውቃለች። የኔ ልጅ ያሁን አይደለችም፣ እችን አላውቃትም። እባካችሁ ልጄን አትግደሉብኝ፣ ለፈጣሪ ስትሉ ማሩልኝ፣ ይቅር በሏት። የሰራችሁ በደል አውቃለሁ ኃያል ነው። ብቻ ግን ዋዛኝቷ አትግደሉብኝ፣ እንዳትገድሉብኝ ስትል የቤተልሔም እናት በእንባ ተደምጣለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? በዛሬው መሰናዷችን በሁለቱ የእምነት ተቋማት መካከል የተነሳውን ውዝግብ ተመርኩዘን ወደ እናንተ ሰፋ ያለ መሰናዶ ይዘንላችሁ መጥተናል። የቤተልሔም እናት በእንባ ምን አለች የሚለውም ደግሞ አንደኛው ነው። ቤተልሔም ራሷስ ምን ተናገረች? ሌላኛው ደግሞ የተዋህዶ እንቁ የሆነው ብሩክ ወይንም ደግሞ ባሮክ 21 በመባል የምናውቀው ሱስ ምን አለ? ምን ደረጃ ላይስ ነው? ታሰረ ወይስ አልታሰረም የሚለውም ሌላኛው ጉዳያችን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኩኝ ቤቱን ያልተቀላቀላችሁም እንድትቀላቀሉ እየጠየቅኩኝ ወደ ዝርዝር መሰናዶ አቀኝነሁኝ። አብራችሁን ቆዩ። ድንግል ማርያም ትመልስልሽ፣ ከነ ልጇ ትመልስልሽ፣ ልጄ እሷ ትመልስልሽ፣ እሷ ትድረስልሽ። አንደበት የለኝም እኔ ቃል የለኝም። ሰዎች አደራችሁን አትንኩብኝ፣ እንዳትገሉብኝ፣ ልጄ አትግደሉ፣ ይቅር በሉልኝ፣ ይቅር በሉልኝ። በስመ አብ ወይኔ እንዴት ልሆነው? እግዚአብሔር እንዳርዳኝ ብቻ ከልኔ የሀገሬ ሰው ሲተርት ምከረው ከሰማ ይመለስ፣ ካልሰማ አፈር ይልበስ። ምከረው ይመለስ በጊዜ፣ ካልበለዚያማ ገደል ሊከተው ነው የያዘው አባዜ ይላል። ነገሩ እንዲህ ነው። ሰላም ለስዕልኪ እንተሳአላ በእዱ ሉቃስ ጠቢብ ወንጌላውያን አህዱ። ከአራቱ ወንጌላውያን አንዱ የሆነው ጥበበኛው ሉቃስ ለሳለት ስዕልሽ ሰላም ላለው የተባለላትን የአዛኝቷን ስዕል አድኖ በአደባባይ ቀደደች። እሱም አልበቃም፣ ተፋችባት። ነገሩ የራሷ አሮባት የሰው ታማስላለች ሆኗልና ሰው ለሰራው እንዴት ይሰግዳል? ለፍጡር እንዴት ይሰገዳል? እያለች ብዙ ቀባጠረች። ከሰው ድንበር ተሻግራ በሬዋን ጠመደች። ዳሩ ግን የእመቤታችንን ስዕል ስትቀድ ያቀፈችው የገዛ አምላኳን ኢየሱስ ክርስቶስን መሆኑን ዘንግተዋለች። አዎ ከጀርባዋ አምላኬ ነው መዳን በርሱ እንጂ በሌላ የለም ያለችውን የዓለሙን መድኃኒት ምስል በትልቁ ሰቅላ የእናቱን ስትቀድ ነው ነገሩ የቀረው። ሰው ልጁን ወዶ እናትን እንዴት ይጠላል? ብቻ እሱ የኛ ጉዳይ አይደለም። ሃይማኖትን አለመከተልና አለማመን መብት ነው። ነገር ግን ከሰው ጓሮ ገብቶ መቀባጠር ግን የአፍ ወለምታ በቅቤ አይታሽም እና መዘዙ ብዙ ነው። እየተመለከትነውም ነው። እናቴን አክብሬ ነው እቺን ስዕል ማልሰባብራት። የወለደችኝ ኦርቶዶክስ ስለሆነች ስለማከብራት እናቴን እንጂ አክቱ ብል መብቴ ነው። እዚህ ላይ ዝንብ ያራበታል። እዚህ ላይ አም ሶሪ ቱ ሴይ በረሮ ይሄድበታል። እዚህ ላይ አላረግም። እናቴ እኔ ገዛሁት አለ ምስል ከፈለጋችሁ ቀልጄ ያሳያችሁ። እንቻት አገኘኋት። ይሄንን እኔ ነበር የገዛሁት። ፍሬም ውስጥ አድርጌው ነበር። ሪከርድ አድርጉልኝ። ፍሬሙን ላምጣላችሁ። ባለማወቅ ከኔ በላይ የሚወድ የለም። ከኔ በላይ አሁንም በጣም ነው የምወዳት። እቺ ውሸተኛዋ ማርያምን አይደለም። ይሄው እኔ ገዛዋቸውን እንደፈለኩ ማድረግ እችላለሁ። እዚህ ፍሬም ውስጥ አድርጌያት አመልካት ነበር። አያችሁ ተጨመዳዳል። ለዚህ ተገና ታዲያ ይህች ሴት ቤተልሔም በምትጠቀመው የቲክቶክ አካውንት ቅዱሳት ስዕላትን በመቅደድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የማታምነውንና የማትቀበለውን የእምነት እሳቤ እንደምትቀበል በማስመሰልም በመስበኳ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የጥላቻ የንቀትና የዘለፋ ተግባር ስትፈጽም የሚያሳይ የቪዲዮ መረጃ በስፋት ተጋርቷል። ብዙዎችም ዘንድ ደርሷል።
በመሆኑም በማህበራዊ ሚዲያ ላይ የተሰራጨ ባለው ቪዲዮ የቅድስት ድንግል ማርያምንና የመላእክትን ስዕል አድኖ በግልጽ እየቀደደች የምትታይ እህታችን ጉዳይ በርካታ ኢትዮጵያውያንን አሳዝኗል። ማመሳከሪያው ደግሞ ኢትዮጵያውያን ለዘመናት በሃይማኖት መቻቻልና መከባበር መኖራቸው ነው። ይህን አሳዛኝ ድርጊት የፈጸመችው ይህቺ ቤተልሔም የምትባለውን ግለሰብ ለሕግ እንድትቀርብ ታዲያ በርካታ የማህበራዊ ሚዲያ ተጠቃሚዎች ድምጻቸውን ቢያሰሙም ባሮክ 21 ወይንም ደግሞ የተዋህዶ ቁንጮ ብሩክ ቤቷ ድረስ በመሄድ የበዳይን ወላጅ እናት አናግሮም ነበር። ነገሩ የጥላቴ ጥላት ወዳጄ ነው በሚመስል ትርክት ብሩክ ላይ ሆ ተብሎበታል። አዎ ራሳቸውን የወንጌል አማኞች ነን ብለው የሚጠሩት ተቋማት በበኩላቸው ውንብድና ነው እየፈጸመው፣ የህግ አካላት ያለ ፍርድ ቤት ማዘዣ የማያደርገውን ያደረገ ስለሆነ መቀጣት አለበት፣ ምንም ሃይማኖቴ ተነካ እያለ በራሱ ምንም ማድረግ የለበትም ሲሉም ጩኸታቸውን ብዙዎች እያሰሙ ይገኛሉ፣ አሰምተዋልም። ወዲህ ደግሞ የለም ይህ ወጣት የኦርቶዶክስ እምነት ተከታይ እንደመሆኑ እናቱ ቅድስት ድንግል ማርያም ስትነካ እናትየውን አስፈቅዶ ቤት በመግባት በግሉ ሄዶ ጠየቀ እንጂ ያጠፋው ጥፋት የለም። መጠየቅ ያለባት እንግዳውንስ እሷ እንጂ እሱ አይደለም፣ ምንም አይነት ጥፋት አላጠፋም የሚሉም በርካቶች ናቸው። ታዲያ እናንተስ በዚህ ጉዳይ ምን ትሉ ይሆን? እኔ በመንገዴ ሚዲያ በኩል ግን እንግዲህ ለዚህ ማመሳከሪያ ይሆናል ያልኩትን ጀባል በላችሁ። ወላጅ እናትም በብሩክ ጉዳይ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ስትሰጥም የለም በጸባይ አንኳኩቶ አስፈቅዶኝ እንጂ በር ሰብሮ አሊያም ደግሞ አስጨንቆኝ አልገባም፣ ተበዳይ እኔ ነኝ ስትልም በእንባ ታጠምዳለች። አልፋም ተደምጣለች። ወጣት ቤተልሔምም ካንሰር ነበረብኝ፣ ፓራላይዝ ነበርኩ፣ የፈወሰኝ ኢየሱስ ነው፣ ይቅርታ ድርጊቴ ልክ አይደለም፣ የወንጌል አማኞችኝም ስላሰደብኩኝ ይቅርታ፣ ማንም ያጠመቀኝ የለም፣ ለኔም ኃላፊነት ወስዶ የሚቆምልኝ የወንጌል ተቋም የለም ስትልም በትላንትናው ዕለት ላይቭ በገባችበት ወቅት ተደምጣለች። ታዲያ በብሩክ ጉዳይ ብዙ ዝግብ የተነሳ ቢሆንም ግማሹ ታስሯል፣ የለም አልታሰረም የሚሉ ቢኖሩም የገዛ የቅርብ ጓደኛው ብሩክ ወይንም ደግሞ ባሮክ 21 አለመታሰሩን በደስታ በፌስቡክ ፔጁ ላይ አጋርቶ ነበር። ጎን ለጎንም አይዞህ ከጎንክ ነን አብረንክ ነን ሲልም ተስተውሏል። ታዲያ አሁን ላይ ብዙዎች በቲክታክ ፔጃቸው ላይ ድምጽ እየሆኑትም ይገኛሉ። ለባሮክ ድምጽ እንሁን እኔም ባሮክ ነኝ እያሉ ሚዲያውን አጥለቅልቀውታል። ባሮክ በመጨረሻም ማዝነው ባለማህተብ አብሮኝ ስላልቆም አይደለም፣ የማዝነው ከድንግል ማርያም ስዕሏ ላይ መተፋት በላይ የአንድ እናት በልጇ ምክንያት ያለቀሰችው ለቅሶ ህመም የሆነባችሁ ሰዎችን ሳይ ነው። ማምላክ ያንቺ ስም ከሚጠፋ የኔ ስም ከህይወት መዝገብ ይደምሰስም ብሏል። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን ለዛሬ ተሰሙት የወደድነው መሰናዷችን እስካሁን ያደመጣችሁትን ይመስል ነበር። ከተመቻችሁ ቤቱን በመቀላቀል ከወደዱትም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ አብሮነታችሁን እንድታሳዩ ልባዊ ጥያቄ ነው። ለዛሬ ከወዲሁ አበቃው። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። ቸር ቆዩ።